በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መርጌታ ቀሲስ ኃይለማርያም የደብራችን አስተዳዳሪ፣ ዲያቆናት፣ ምዕመናንና ምዕመናት እንደምን አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? ቸርነቱ የማያልቅበት የአምላካችን የእግዚአብሔር ስም ከእናታችን ከእመቤታችን ከቅድስት ድንግል ማርያም ጋር ስሙ ዛሬም ዘወትርም የተመሰገነ ይሁን። የሚያስተምር እግዚአብሔር ነው፣ የሚመክርም እግዚአብሔር ነው፣ የሚገስጽም እግዚአብሔር ነው። እኛ ዘወትር በእናንተ ፊት ለፊት ቆመን የምንናገር የእግዚአብሔር ዕቃዎች ነን። እግዚአብሔር አምላክ በዕቃው ተጠቅሞ ሊመክር የፈለገውን ሊያስተምር የፈለገውን በእኔ ያስተላለፍ ዘንድ ለእኔ ምስጢርና ጥበቡን ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይስጠን ይስጣችሁ። እግዚአብሔር አምላክ እንደወደደና እንደፈቀደ በዚህ ዕለትና በዚህ ሰዓት የምንማማረው የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ የተገለጸውን ቃል ነው። ሰናይ ለነ ሀሎ ዘ፣ በዚህ መሆን ለእኛ መልካም ነው። እስቲ ሁላችሁም ይህንን ቃል ከኔ ጋር በሉ። በዚህ መሆን ለእኛ መልካም ነው። ይህንን ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ያቀረበው ጥያቄ ነው። እንግዲህ ይሄ ማቴዎስ በአጠቃላይ የማቴዎስ ወንጌል የሚባለው የምስራች ቃል የመንግስት ወንጌል በመባል ይታወቃል። ይህንን የጻፈው ማቴዎስ ነው። ማቴዎስ ማለት የተመረጠ ማለት ነው። መጀመሪያ ማቴዎስ ቀራጭ ነበረ። ጌታ ለአገልግሎት ከጠራቸው አንዱ ማቴዎስ ነው። ከቀራጭነት ነው የተጠራው። ከቀራጭነት ተጠርቶ በምድረ ፍልስጤም እየተመላለሰ ይህንን የመንግስት ወንጌል አስተምሯል። በአጠቃላይ በማቴዎስ ወንጌል ስለ መንግስተ ሰማያት ከ56 ጊዜ በላይ ጽፏል ማለት ነው። ስለዚህ ከአራት ወንጌላውያን አንጻር ሲነጻጸር ማቴዎስ ስለ መንግስተ ወንጌል የመንግስት ወንጌል ተብሎ ይታወቃል ማለት ነው። በዚህም አሁን ባነሳሁላችሁ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ የጌታችን መለኮታዊ ክብሩን የገለጸበት ነው። ማን መሆኑን የገለጠበት፣ ማንነቱን ሲገልጽ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር መሆንን መምረጥ፣ እርሱ ባለበት መኖርን መምረጥ። ገና አስቀድሞ ከ6 ቀን በፊት በቂሳሪያ ለ3 ዓመት ከ3 ወር ያስተማራቸውን ደቀ መዛሙርቱን ለአገልግሎት ልኳቸው ነበረ። ሄደው ልክ የተግባር ልምምድ እንደሚባለው በየመንደሩ በየሰፈሩ ወደ ቂሳሪያ ልኳቸው ሂደው ያስተምሩ ነበረ። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ ሰዎች እናንተ የምትሰብኩት የምታስተምሩት ኢየሱስ ክርስቶስ ብለው የሰሙትን ለኢየሱስ ክርስቶስ በእርሱ ጥያቄ አቅራቢነት
ተናገሩ። ሰዎች እኔን ማን ይሉኛል አላቸው። ሄደዋል። ጆሮአቸው የሰማውን ስለ ኢየሱስ ክርስቶስ የተባለውን ስለ ኢየሱስ ክርስቶስ እየተነገረ ያለውን ነገር ነገሩት። ጌታ ሆይ አሉት። አንዳንዶች ሙሴ የሚሉህ አሉ፣ አንዳንዶች ደግሞ ኤልያስ ነው የሚሉህ አሉ፣ አንዳንዶች ከነቢያት አንዱ ነው የሚሉህ አሉ፣ አንዳንዶች ደግሞ ኤርምያስ ነው የሚሉህ አሉ። እነዚህ በሙሉ ነቢያት በብሉይ ኪዳን ዘመን የነበሩ ናቸው። ከነዚህ ነቢያት አንዱ ነህ የሚሉህ አሉ ብለው በስም የተገለጹትም በስም ያልተገለጹትንም ነገር ነገሯቸው። የመጨረሻው የብሉይ ኪዳን ነቢይ የሆነውን ዮሐንስ መጥምቁ ዮሐንስ ሳይቀር መጥምቁ ዮሐንስ የመጨረሻው የብሉይ ኪዳን ነቢይ ነው። ኢየሱስ ክርስቶስ የእርሱን መንገድ የኢየሱስ ክርስቶስ መንገድ ጠራጊ ሆኖ የመጣው ከኔ የሚበልጥ አለ ብሎ የተናገረው ኢየሱስ ክርስቶስ በእርሱ እጅ በዮሐንስ እጅ ተጠምቆ ዮሐንስ ኢየሱስ ክርስቶስን እስከገለጠበት ድረስ በነቢይነት አገልግሎ በበረሃ ይኖር ነበረ። ዮሐንስ መጥምቁ ዮሐንስ የሚሉህ አሉ አሉት ጌታ ኢየሱስ ክርስቶስ። አሁን ሰዎች የተናገሩትን ሰዎች ስለ ኢየሱስ ክርስቶስ ምን አይነት አመለካከት ምን አይነት አስተሳሰብ እንዳላቸው ከሰማ በኋላ እሺ ሰዎች እንደዛ ሊሉ ይችላሉ። እናንተ ራሱ ከኔ እግር ስር ቁጭ ብላችሁ 3 ዓመት ከ3 ወር እየተማራችሁ የኔ አገልጋዮች የኔ ደቀ መዛሙርቶች እኔ ማን ነኝ አላቸው። እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። አሁን ይሄ ጥያቄ ሲቀርብላቸው ከሁሉም ሐዋርያት ቀደም አለና ሐዋርያው ቅዱስ ጴጥሮስ አንተ በእውነት የሕያው የእግዚአብሔር ልጅ ነህ አለው። የእግዚአብሔር አብ ልጅ መሆኑን ቅዱስ ጴጥሮስ በአንደበቱ ተናገረ። ሙሴም አይደለም ኤልያስም አይደለም። ሰዎች ስለ አንተ የተናገሩት ትክክል አይደለም፣ ትክክሉ ግን አንተ የሕያው የእግዚአብሔር አብ ልጅ ነህ አለው። ወዲያውኑ አምላካችን የቅዱስ ጴጥሮስን ንግግር የቅዱስ ጴጥሮስን ኢየሱስ ማን እንደሆነ የመሰከረውን ምስክርነት ተቀበለው። ምን አለው? ይህንን ሥጋና ደም አልገለጠልህም አለው። በሥጋዊ አመለካከት በሥጋዊ አስተሳሰብ ይሄ ሊመጣ አይችልም። የእግዚአብሔር መንፈስ ሲኖር ነው። መንፈስ ቅዱስ ገለጸልህ አለው። አንተ ብፁዕ ነህ አለው። አንተ ጴጥሮስ ነህ አለው። በአንተ ላይ ቅድስት ቤተ ክርስቲያኔን እሰራለሁ። የሲኦል ደጆች ሊያጠፏት ሊያነዋውጧት አይችሉም። ለአንተ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ። ያሰርከው የታሰረ ይሆናል፣ የፈታኸው የተፈታ ይሆናል። አንተ ብፁዕ ነህ አለው። ይህንን ከተነጋገሩ በኋላ ነበረ በስድስተኛው ቀን ብሎ ነው የማቴዎስ ወንጌል የሚጀምርልን። በስድስተኛው ቀን ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአገልጋዮቹ ከደቀ መዛሙርቱ 3ቱን ይዞ ወደ ደብረ ታቦር ተራራ ላይ ወጣ። ከሙታን ሙሴ ከሕያዋን ደግሞ ኤልያስ አልሞተም።
ከብሔረ ሕያዋን እሱን አመጣ። ሦስቱን ከአገልጋዮቹ ሌሎቹን ከእግረ ደብር ከተራራው በታች ስቶ ሦስቱን መርጦ ይዟቸው ወጣ። ቅዱስ ጴጥሮስ፣ ያዕቆብና ማናቸው? ሦስተኛው ዮሐንስን ይዟቸው ወጣ። ለምንድን ነው ጌታ እነዚህን ሦስቱን ብቻ ለይቶ ይዟቸው የወጣው? ምክንያቱ ምንድን ነው? ሌሎቹ ለምን አልወጡም? እነዚህ ሦስቱ ለፍቅሩ የተለየ ቦታ ስለነበራቸው ዮሐንስና ዮሐንስና ያዕቆብ ጌታችን አምላካችን እሞታለሁ ሲላቸው አይሆንብም፣ እንዲያውም ካንተ ጋር አብረን እንሞታለን። ቅዱስ ጴጥሮስም እሞታለሁ እሰቀላለሁ ብሎ ሲናገር ጌታ ሆይ ይሄ ነገር ባንተ ላይ አይሁን። በዚህ ጊዜ ነበረ ጌታም ገስጾታል፣ ሐሳቡን ገሰጸው። ይሄ አስተሳሰብ ምድራዊ አስተሳሰብ ነው። አይሁንብህ፣ እኔ ለዘላለም በምድር ላይ ልኖር አይደለም የመጣሁት። የሰው ልጅ ለማዳን የመጣውን ጌታ አትሙት አትሙት ማለት እኮ ዓለም አይዳን ማለት ነው። አይሁንብህ ይሄ ነገር፣ እሞታለሁ እሰቀላለሁ በመቃብር ወርዳለሁ። ይሄ ከባድ ነው ለሚሰማ። አይሁንብህ አለ። መሆኑ ግን የዓለምን ድነት ያመጣል፣ አለመሆኑ የዓለምን ድነት ያዘገያል። ስለዚህ ይሄ የሰይጣን ሐሳብ ነው ተብሏል። ስለዚህ እነዚህ ደቀ መዛሙርት ተጠርተው ደብረ ታቦር ተራራ ላይ ተገኙ። አስቀድሞ ሐዋርያትን እንደጠየቃቸው የሰው ልጅ ማን ይሉታል ብሏቸው ነበርና ኤልያስ ነው ሙሴ ነው የሚሉ አሉ። አሁን እነዚህ ለምስክርነት አመጣቸው። እንዲመሰክሩ ምስክርነት ያስፈልጋል። ሁልጊዜ ስለምናውቀው ነገር መመስከር እንዳለብን፣ ስላየነው ነገር መመስከር እንዳለብን፣ ያየነውን እውነት መመስከር እንዳለብን፣ ምስክርነቱ ደግሞ እውነት እንዲሆን ሙሴን አመጣው፣ ኤልያስን አመጣው። ኤልያስ ምን ምስክርነት ሰጠ? አንተን ማን ነው ኤልያስ አለ። የኤልያስ አምላክ ይበሉህ እንጂ አንተን ማን ነው ሙሴ ያለህ? የሙሴ አምላክ ይበሉህ እንጂ። ገና አስቀድሞ እኮ የገባውን ቃል ኪዳን ይፈጽምለት ዘንድ ስለወደደ ሙሴ እግዚአብሔርን ማየት ይፈልግ ነበረ። ፊቴን አይቶ መቆም የሚችል ማንም የለም ብሎት ነበረና፣ ነገር ግን የገባለት አንድ ቃል አለ። ምን ብሎታል? በዘጸአት ምዕራፍ 33 ምዕራፍ 20 ቁጥር 33 ላይ ፊቴን አይቶ የሚቆም ማንም የለም፣ ነገር ግን ምንን ታየኛለህ? ጀርባዬን ታየኛለህ። ጀርባ ማለት ኋላ ማለት ነው። በኋላ ትመለከተኛለህ፣ በኋላ ታየኛለህ። ማየት ፈልጎ ነበረ፣ መመልከት ፈልጎ ነበረ። ፊቴን አይቶ መቆም የሚችል ማንም የለም ብሎ ነግሮት ነበር። ግን ጀርባዬን ታየኛለህ የገባለትን ቃል ኪዳን ፈጸመለት። በደብረ ታቦር ተራራ ላይ ጠራው። ከመቃብር ነው ያመጣው። ከሙታን ሙሴ መጣ። አያችሁ፣ በተለይ ለምናምን በእግዚአብሔር አምነን ለምንኖር ለክርስቲያኖች ሞት ማለት ከዚህኛው ዓለም ወደዛኛው ዓለም የምንሄድበት የምንሸጋገርበት ምናችን ነው? ድልድያችን፣ ትራንስፖርታችን ነው። ሙሴ ሞቶ ነበረ፣ ተቀብሮ ነበረ። ለካ ሞት ማለት በእግዚአብሔር ዘንድ ለአገልግሎት ሲፈለግ መምጣት አለ። ከምናውቃቸው ሰዎች መሰወር ማለት ነው።
ከሚወዱን ቤተሰቦች ሞት ለክርስቲያኖች ጊዜያዊ መሰወሪያ ማለት ነው። እኛ ሰዎች ወደማናየው ቦታ መሰወር ነው። ነገር ግን እግዚአብሔር ለአገልግሎት ሲፈልግ እግዚአብሔር ና ሲል መምጣት አለ። በእግዚአብሔር እቅፍ በሆንበት ጊዜ ወደ እግዚአብሔር በትክክል መሄድ እንደዚህ ነው። ለአገልግሎት ተጠራ፣ ሞቶ ነበረ፣ ስንት ዘመን ተቆጥሮለት ነበረ። እግዚአብሔር ሲፈልገው፣ ኢየሱስ ክርስቶስ ሲፈልገው ከተቀበረበት ቦታ አመጣና አናገረው፣ ምስክርነት እንዲሰጥ አደረገው። ምን ብሎ መሰከረ? አንተን ማነው ሙሴ የሚልህ? የሙሴ አምላክ ይበሉህ እንጂ አለ። የሙሴ አምላክ ይህንን አየ። ቅዱስ ጴጥሮስ ባየው ነገር ተደነቀ። ጴጥሮስ፣ ያዕቆብ፣ ዮሐንስ እሱ አብረዋን ሶስት ናቸው። ጌታ አለ፣ ሙሴ አለ፣ ኤልያስ አለ። ጌታ ሆይ ያለው ብትወድስ 3 ዳስ እንስራ ለየብቻቸው፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ዳስ እንስራ ለኛ አላት። ራሱን ከምድራዊ አስተሳሰብ ከስጋዊ ፍላጎት ራሱን አወጣ። እሱን ብቻ አይደለም፣ የሱ የሆኑትን አብረውት ያሉትን በኑሮ በአስተሳሰብም በሕይወትም በደቀ መዛሙርትነትም ተመሳሳይ የሆኑትን ቦታ አልሰጠም። ለምን? በዚህ መሆን ለኛ መልካም ነው፣ ከአንተ ጋር መሆን ለኛ መልካም ነው። ስለዚህ ብትወድ 3 ዳስ እንስራ ነው። አብረን እንኖር። ተራራ የቤተ ክርስቲያን ምሳሌ ናት። በተራራው መኖርን መረጡ። ማንን ይዘው? ጌታ ኢየሱስ ክርስቶስን ይዘው። ከአንተ ጋር ብንኖር መልካም ነው፣ ከእርሱ ጋር እንኖር። አንተ ካለህ ምድራዊ ችግር የሚባል ነገር አይገጥመንም። ሞት ቢመጣ አንተ አለ፣ ሕመም ቢመጣ አንተ አለ፣ ችግር ቢመጣ አንተ አለ። አንተ ካለህ ሁሉ ነገራችን አንተ ነህና የችግራችን ሁሉ ማድረቂያ ምንጭ አንተ ነህና ከአንተ ጋር መኖር መልካም ነው። በቤተ ክርስቲያን መኖር መልካም ነው። ሁሉ ነገር በቤተ ክርስቲያን ስንኖር ሁሉ ነገር ስለሚስተካከል፣ ስለሚታረም፣ ስለሚባረክ፣ ስለሚቀደስ ከአንተ ጋር መኖር መልካም ነው። ተራራ እውነተኛ የቤተ ክርስቲያን የወንጌል ምሳሌ። ወንጌልን ስንማራት እጅግ በጣም ታስቸግራል። ወንጌል መማር ቀላል አይደለም። እንዲሁ ሌሎችን ነገሮች እንደምናያቸው፣ ፊልም እንደምናየው፣ ሶሻል ሚዲያ እንደምናየው፣ የተለያዩ ነገሮችን ለአእምሯችን የሚመች ነገር እንደምናየው ቀላል አይደለም፣ ከባድ ነው። ምክንያቱም ወንጌል ለስጋችን የሚመቸውን ነገር አይፈቅድም። ለነፍሳችን እረፍት የሚሰጠውን እውነተኛ ሰላምን የምናገኝበትን ጊዜያዊ ደስታ ሳይሆን ዘላለማዊ ደስታ የምናገኝበትን መንገድ ስለሚነግረን ወንጌል እጅግ በጣም አስቸጋሪ፣ ተራራም ሲወጡባት እጅግ በጣም አስቸጋሪ፣ ድካም አለው፣ ልፋት አለው። ተራራ የሚወጣ ሰው እኮ እንዲሁ በቀላሉ አይወጣም። ላቡን ጠብ አድርጎ ነው የሚወጣው። ከወጣ በኋላ ግን ተራራው ላይ ሲደርስ ግን ያለውን ግሪን ነገር፣ አረንጓዴ የለመለመ ነገር ሲያይ፣ ነፋሻውን ሲያይ፣ የሚያስደስተውን ነገር ሲያይ በመውጣቱ፣ በመድከሙ፣ በመልፋቱ ልፋቱን ምን ያደርገዋል? ይረሳውና ያገኘውን ነገር ያስደስተዋል። ወንጌልም እንደዚህ ናት። ተምረን ስንማራት ትጨንቀናለች። ለመተው ያስቸገረን ብዙ ነገሮች፣ በሕይወታችን ያስጨነቁን ነገሮች እርሱን ተው፣
ከኛ ፍላጎት ጋር ጀርባ ሰጥታ የምትኖር አስተሳሰብ ትመክረናለች ወንጌል። በተቃራኒው ይሄ ትክክል አይደለም፣ ይሄ ትክክል አይደለም፣ ተሳስተሻል፣ ተሳስተሃል፣ እንዲህ አይደለም፣ እንዲህ አይደረግም፣ ስጋዊ ፍላጎት ይሄን ይመኛል፣ እግዚአብሔር ግን ይሄን አይፈልግም። ወንጌል እንደዛ ነው የምትለን። በዚህ ምክንያት መስማት ይከብደናል፣ ለማድረግም እንቸገራለን። ነገር ግን ማድረግ ስንጀምር ይህንን መከራውን ዳገት ስንወጣው ግን መኖር ስንጀምር ግን ሰላሙ ያስደስተናል፣ እንረጋጋለን። በኑሯችን ዝቅ ያሉትን እታች ያሉትን የወደቁትን በመንፈሳዊ ሕይወት መኖር ያቃታቸውን እኛም የነበርንበትን የትናንት ሸለቆ ስለምንመለከት እላይ ሆነን ቁልቁል ወደ ታች ስለምናይ የደካሞች እህቶቻችንና ወንድሞቻችን ጉዳይ ይገባናል፣ ይረዳናል፣ እናዝንላቸዋለን፣ እንረዳቸዋለን፣ ይገባናል። ስለዚህ አንፈርድባቸው። ብዙ ጊዜ በሕይወታችን ፈራጆች የምንሆነው ዳገቱ ላይ ስላለን ገና ታች ስላለን ነው የምንፈርደው። ለምን ገና አልገባንምባ? ስላልተረዳ ነው፣ ስላልገባን። ወንጌል ማለት ምን እንደሆነ ገና አልወጣንም። አተራራው እታች ገና ልፋት ላይ ነን፣ ድካም ላይ ነን። በድካማችን ላይ እኛን የሚመስሉ የደከሙ ስናይ እኛ እንዲያውም ትንሽ ከፍ ያለን የሚመስለን ሌሎች ላይ ጣቶቻችን ይቀሰራሉ። ሰዎችን በአመለካከታቸው በአስተሳሰባቸው ጀጅ እናደርጋቸዋለን፣ እንፈርድባቸዋለን። ለምን እንዲህ አደረጉ? ለምን እንዲህ አይነት ልብስ ለበሱ? ለምን እንዲህ ሆኑ? ለምን እንዲህ ያደርጋሉ? ለምን እንዲህ ለምን ብዙ ጥያቄዎች እናነሳለን። ለምን? እኛ ገና ዳገቱ ላይ ነን። እኛ ገና ስለጀመር ትንሽ ከነሱ ከፍ ያልን ስለመሰለ ጀጅ እናደርጋለን። በሕይወታችን መማርና ማወቅ ያለብን አንድ እውነት ጣቶቻችን በማንም እንዳይቀሰሩ ፈራጅ እንዳንሆን አምላካችን እግዚአብሔር ይፈልጋል። በቃ እነሱን ተዋቸው። አታስታውሱም? በሉቃስ ወንጌል ላይ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ስለ ጸሎት ሲያስተምር እነሆ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ገቡ። አንዱ ፈሪሳዊ፣ ሌላ ቀራጭ ነው። ፈሪሳዊው እንዲህ ብሎ ጸለየ፣ ቀራጩን እያየ። ቀራጩ በሰው ዘንድ ኃጢአተኛ በደለኛ ተደርጎ ይታሰብ ነበረ። ምን አለው? ይሄ እንደዚህ ኃጢአተኛ ስላላደረክኝ አመሰግናለሁ ጌታ ሆይ አለ። እኔ አለ አስራት በኩራት አወጣለሁ፣ እጾማለሁ፣ እጸልያለሁ። አያችሁ፣ መጾም የመጨረሻ ነገር አለመሆኑ፣ አስራት በኩራት ማውጣት የመጨረሻ ነገር አለመሆኑ፣ መጸለይ የመጨረሻ ነገር አለመሆኑን እንድናውቅ ነው። ይሄ እኮ ሰው ይጸልያል። አዎ ይጸልያል። አስራት በኩራት ያወጣል። እኛ እንዲያውም አስራታችንን በኩራታችንን የማናወጣ ጸንቶች ነው፣ የእግዚአብሔርን ገንዘብ የምንሰርቅ የምንበላ። እሱ ግን አስራቱን ያወጣል። እሱ ግን ይጾማል። እሱ ግን ምን ያደርጋል? በቃ ሁልጊዜ ቤተክርስቲያን ይመጣ። ያኛው ግን ኃጢአተኛ ነው አለ። እንደዚህ ኃጢአተኛ ስላላደረከኝ አመሰግንሃለሁ አለው። ቀራጩ ግን ሲጸልይ ምንድነው ያለው? እኔን በደለኛው እኔን ኃጢአተኛውን ማረኝ ይቅር በለኝ አለ። እነዚህ ሁለቱም ለእግዚአብሔር ነው ጸሎት ያቀረቡት የጸለዩት። ከሁለቱ ጸሎቶች የማን ይሰማል አላቸው? የቀራጩ። እናንተም እንደዚሁ ጸልዩ። አያችሁ፣ ጀጅ አታርጉ። ሰው ላይ ጣታችሁ አይቀሰር። ራሳችሁን እዩ። መጽሐፍም የሚነግረን በሃይማኖት ስትኖሩ ምን በሉ? ራሳችሁን መርምሩ። ራስን ማየት ነው። እኔ ስለ ሰው ምን አገባ? እንዲያውም እዚህ ሀገር በጣም አንድ ትልቅ አስተማሪ ነገር ብናቅና ብንረዳው በሕይወት ብንኖር ሌላ ክፉውን ነገር የዚህን ሀገር እንይዛለን እንጂ እኛ መልካሙን ነገር አሁን ከዚህ ሀገር ሰዎች ልንወስድ የሚገባው አንድ ትልቅ ነገር አላቸው። በሰው ጉዳይ ይገባሉ? አይገቡ፣ አይመለከታቸውም። እንኳን አንድ ቢሮ ሆነው እንኳን ተመሳሳይ ጉዳይ ይዛችሁ
ከአንዱ ጓደኛው የሰማውን የሰራውን አንድ አይነት ስራ በማግስቱ ብትሄዱ እሱ እንዲያርጎልኝ ነበረ እንዲያርግልኝ ብትሉት ስተት እንኳን ቢሆን አያገባኝ። ሰው ሁሉ ስራውን ሲሰራ ራሱ ስራውን እንደሰራ አምኖ ነው የሚኖረው። ጣቱን በሰው ላይ አይቀስም። አያገባኝ። እኛ ግን በሰው ጉዳይ በማይመለከተን ጉዳይ ራሱ ስንት ነገር ነው። አሁን አንድ ነገር ቢፈጠር አሁን እየወጣን አሁን ውጭ ላይ የሆነ ፖሊስ ወይ የሆነ ሰው ወይ ሌባ ወይ የሆነ ዘራፊ የሆነ ነገር አድርጎ ፖሊሶች እየያዙ ቆመው መንገዳችን ላይ ቢቆም እኛና አሁን የዚህ ሀገር ሰዎች አብረን ከዚህ ወጥተን ከዚህ ከበሩ አሁን እዚህ ውስጥ እዚህ መስሪያ ቤት ውስጥ ያሉ ሰዎችና እኛ እኩል አብረን ብንወጣ እኩል በተመሳሳይ ሰዓትና እዚህ ባስ ፌርማታው ላይ ፖሊስ የሆነ ሰው ይዞ እያሰረ ወይም እየደበደበ ወይም እየገረፈ የሆነ ነገር እያደረገ ቢመጣ እዚህ ያሉ ሰዎች ምን ብለው ነው የሚሄዱት? ይቆማሉ። እኛ ግን ቆመን ነው የምናየው። አይናችን ትክክል አድርገን በቃ አንሄድም። መንገድ ባሰ ራሱ ብትመጣም ጥለናት በቃ ትሄዳለች እንጂ ቆመን ነው የምንቀረው። ይሄ ነው በማይመለከተን ጉዳይ አንግባ። ሁልጊዜ ይህንን ለህይወታችን እንንገረው። ጊዜያችን ብዙ ጊዜ እኮ ባካና የምንሆነው ብዙ ነገራችን፣ ብዙ ኃይላችን፣ ብዙ ኢነርጂያችን ሉዝ የምናደርገው የምናጠፋው በማይጠቅመን ነገር ስለምናጠፋ ነው። መንፈሳዊ ጥንካሬያችን እየላላ ሄደው በብዙ ነገር እንበተናለን። ሰብሰብ ብንበል ተራራ የቤተ ክርስቲያን ምሳሌ ናት። እንግዲህ የነቢያት ትንቢት የሐዋርያት ስብከት ተዳምሮ የተሰበከባት ልክ በታቦር ተራራ የተመሰለች ቤተ ክርስቲያን ናት። ከነቢያት 2ቱን ከሐዋርያት 3ቱን ዛሬም በቅዳሴ 5 ልዑካን የሚቀድሱት 3ቱ ዲያቆናት የሐዋርያት 2ቱ ካህናት የነቢያት ምሳሌ ናቸው። በአንድ ላይ ሆነው ቅዱስ ሥጋውን ክቡር ደሙን ፈትተው ለምዕመናን ይሰጣሉ። ይቺ ቤተክርስቲያን በዚህች ቤተክርስቲያን ነው በተራራው ላይ በዚህ መኖር ለኛ መልካም ነው አለ። ጌታ ሆይ ብትወድስ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለኤልያስ፣ አንዱን ለሙሴ። አያችሁ ክርስትና ሲገባ ለኔ የሚባለውን አስተሳሰብ አውጥተን እንጥላለን። ዛሬ ዓለም የሚሰብከን ስለ ራሳችን ነው። ልጆቻችን የሚሰብክብን ዓለም ራሳችሁን ሆኑ፣ ለራሳችሁ አስቡ፣ ማንም አይመለከተውም፣ ራስን እንዲህ አድርግ። በጣም የሚገርም ክርስትና ግን ለሌሎች ኑሩ። live for the others western world live for yourself ለራስህ ኑር። በቃ በዚህ ምድር ያለኸው አንተ ነህ። ለአንተ አንተ ብቻ ነህ ያለኸው። ለራስህ ኑር። ለእናት የለ፣ ለአባት የለ፣ ለእህት የለ፣ ለወንድም የለ፣ እንኳን ለሌላ። ክርስትና ግን ለሰው ሁሉ ኑሩ። በሃይማኖት የሚመስላችሁን ሰው የሆነ ፍጡር ሁሉ ለሱ እንድንኖር ነው ጌታ ኢየሱስ ክርስቶስ ያዘዘ። አያችሁ ጌታ ኢየሱስ ክርስቶስ የመጣው ለማን ነው? ለዓለም ነው። ለሚያምኑትም ለማያምኑትም፣ ለሚቀበሉትም ለማይቀበሉትም፣ ለሁሉም ነው የመጣው። ሞቶ በቀራንዮ አደባባይ ተሰቅሎ ያዳነው ዓለምን ነው። ስለዚህ እኛ ክርስቲያኖች ደግሞ በቤተ ክርስቲያን መኖር መልካም ነው ብለን ቤተ ክርስቲያን የምትሰጠንን ጸጋ ሀብት ተጠቅመን ሕይወታችን እንድንለውጥ ነው። በደብረ ታቦር ተራራ ላይ ብርሃነ መለኮቱ ሲገለጥ የእግዚአብሔር አንድነትና ሶስትነት የሥላሴ ምስጢረ ሥላሴ ተገለጠ በይፋ። የምወደው ልጄ እሱ ነው፣ እርሱን ስሙት። እነ ቅዱስ ጴጥሮስን ነገራቸው። እግዚአብሔር አብ ምስክር ሆኖ ተናገረ። አንደበት አውጥቶ ድምፅ ሰሙ። ስሙት እሱ የሚለውን። ኢየሱስ ክርስቶስ ምንድነው? ለመሰቀል አይሁንብህ አትበሉ። መሞቱ የዓለም ድነት ስለሆነ በደሙ ሊገዛን ስለሆነ በደሙ የሚገዛንን አባት የእንደገና አምላክ የይቅርታ አባት የምሕረት አባት የሚያድን አባት አሜን ብላችሁ ተቀበሉ። ይሄ ነው። ስለዚህ ደብረ ታቦር ሥላሴ የተገለጠበት አንድነትና ሶስት ብሩህ ደመና መጥቶ ጋረዳቸው።
ብርሃነ መለኮቱ ተገለጠ። ተመልከቱ፣ ደስ ይላል። ስለዚህ በዚህ መሆን ለኛ እስቲ ሁላችሁም ይሄን በሉ፣ በዚህ መሆን ለኛ መልካም ነው። በቤተ ክርስቲያን ኖረን ሕይወት እንድናገኝ አምላካችን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር። በሰማነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። አቡነ ዘበሰማያት አባታችን ሆይ በሰማያት